አላህን ትወዳላችሁ? አላህን የምትወዱ ከሆነ ረቢዕ ብን አነስ ምን ይላሉ? ዓላመተ ሑቢላህ አላህን የመውደድ ምልክት ከስረቱ ዚክር ማብዛት፣ እሱን ማስታወስ ማብዛት ነው አሉ። እና የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን ይላሉ? እችን ዚክር ላስታውሳችሁ ብዬ ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ቃለ ላ ኢላሀ ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ያለ፣ ዋህደሁ ብቸኛ ነው፣ ላ ሸሪከ ለሁ ለእርሱ አጋር ቢጤ አምሳዬ የለውም ያለ፣ ለሁል ሙልኩ ንግስና የሱ ነው፣ ወለሁል ሐምዱ ሐምድ ምስጋና የሱ ነው ያለ፣ ወሁወ ዐላ ኩሊ ሸይን ቀዲር እሱ በነገራቶቹ አስተናባሪ ነው ያለ፣ ፊ የውሚ ሚእተ መራ በቀን 100 ጊዜ እንደዚህ ያለ የመጀመሪያው አጅር ካነት ለሁ ዐድሉ 10 ሪቃብ 10 ባሪያ እንዳወጣ ይቆጠርለታል። ሁለተኛ ወኩትበት ለሁ 100 ሐሰና 100 ሐሰና ይጻፍለታል። ወሙሒተ ዐንሁ 100 ሰይአ 100 ሰይአ ወይም ደግሞ መጥፎ ነገር ይሰርዝለታል ወይም ኃጢአቱ ይሰርዝለታል። ወካነት ለሁ ሂርዘን ሚን ሸይጣን የዛን ቀን ደግሞ የውመይ ዛሊክ ሐታ ይምሲ እስከሚያመሽ ድረስ ከጧት ጀምሮ ጧት ካለው እስከሚያመሽ ድረስ የዚያኔ ሸይጣን በፍጹም አይጠጋውም። ወለም ያእቲ አሐዱን ቢአፍضለ ማ ጃአ ቢህ ከእርሱ በላይ አው ዓሚለ አክተረ ሚን ዛሊክ ወይም ከሱ በላይ ያደረገ ሰው ካልሆነ በስተቀር ይህን ሰው የትኛውንም ነገር ቢያደርግ ሌላ ሰው የሱን ያክል ሆኖ አጅር ያለው ሆኖ ሊመጣ አይችልም አሉ። ነገር ግን ከሱ በላይ ያደረገ ወይም ደግሞ ይሄ እንደዚህ አይነት ለሱ እንዳደረገው ለምሳሌ ይሄኛው 200 ጊዜ ካደረገ ወይም ደግሞ ከልዛ በላይ ሌሎች ዚክሮችን ጨምሮ ካደረገ ይሄኛው ሰው ሊበልጠው ይችላል። ከዛ ውጪ ግን ሌላ ሰው ሊበልጠው አይችልም አሉ አላህ መልእክተኛ ዓለይሂ ሰላቱ ወሰላም ቡኻሪና ሙስሊም በዘገቡት ሐዲስ። ስለዚህ እቺን ዚክር ሁሌ እናብዛ። لا إله إلا الله وحده لا شريك له الملك وله الحمد وهو على كل شيء قدير. شو بتشانتنا الله يقرأ لنا. السلام عليكم.